የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱን ህይወት አለፈ። በአማራ ክልል በአንድ ወር ውስጥ በ103 የተለያዩ አካባቢዎች ውጊያ መደረጉን የአማራ ማህበር በአሜሪካ ባወጣው ሪፖርት አመለከተ። በቪየትናም በደረሰ የጎርፍ መጥለቅለቅ ቢያንስ 41 ሰዎች ሲሞቱ እስካሁን ድረስ 9 ሰዎች መጥፋታቸው ተገለጸ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን እነዚህና ሌሎች መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ እንድትከታተሉ እየጋበዝን ወደ ዝርዝሩ እናልፋለን። የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱን ህይወት አለፈ። በምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆች ጋር ህይወታቸውን ማለፉ ነው የተገለጸው። የደቡብ ምዕራብ ኢትዮጵያ ክልል ፖሊስ የወንጀል መረጃ ኢንተለጀንስ ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው በጋርም ቀበሌ ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸው ተናግረዋል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መደረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን የተናገሩት ቢሆንም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብኔ ኃይሌና የ17 ዓመቱ ተኩላ ኃይሌ የተባሉት ሶስት ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ የተገለጸው። የተቀሩት ተጎጂዎችን ህይወት በሕክምና ለማድረስ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለት እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 አሻቀበ። ከተቀሩት ተጎጂዎች ዳግም የ1 ዓመት ከ7 ወር ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስት ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፍ ሳይነቃ ማረፉ ተናግረዋል። የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና የተረዳች ህይወት መኖሯን ነው የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልተርክ በህይወት ተርፍ ይሆን የሚለውን ከባድ ስጋት አሳድረዋል። ፖሊስ ተጎጂዎች የተመገቡትን ምግብ የተመረዘው በማንና እንዴት የሚለውን እውነታን ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታን ለማረጋገጥ ምርመራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ በምርመራ እያጣራ መሆኑን ገልጸዋል። ተጎጂዎቹ በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያሉት ፖሊስ የሟቾች አስከሬን ምርመራ ውጤት እየጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃም ሊገኝ ይገመታል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤት እማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጠዋል። በአማራ ክልል በአንድ ወር ውስጥ በ103 የተለያዩ አካባቢዎች ውጊያ መደረጉን የአማራ ማህበር በአሜሪካ ባወጣው ሪፖርት አመለከተ። ማህበሩ እንደገለጸው በዚህ ሪፖርት ውስጥ የተካተተው ከመስከረም 21 ቀን 2018 እስከ ጥቅምት 21 ቀን 2018 የተደረገውን ጦርነት የሚመለከት ነው። በእነዚህ ጊዜያትም በ103 የተለያዩ ወረዳዎች ወይንም ከተማ አስተዳደሮች ውጊያዎችና የሰብአዊ መብት ጥሰቶች መከናወናቸው አስታውቋል። በተካሄዱ ውጊያዎች ከፍተኛ ጉዳት ያስተናገደው ደቡብ ጎንደር መሆኑን የጠቀሰው ሪፖርቱ በቀጣይነት አዊ ከዚያም ሰሜን ወሎ መሆኑ አስረድተዋል። በአማራ ክልል የተካሄደ ያለው ጦርነት ከ2 ዓመት በላይ የዘለቀ ሲሆን በክልሉ ህዝብ ላይ ሰብአዊና ኢኮኖሚያዊ ጉዳትን ያስከተለ ይገኛል ተብሏል። በተያያዘ ዜና በደባርቅ ዩኒቨርሲቲ ግቢ ውስጥ ተማሪዎች ከምግብ እጥረት ተያይዞ ሰላማዊ ሰልፍ በመውጣታቸው 2 ተማሪዎች በጥይት መገደላቸው ተዘግበዋል። ትናንት ህዳር 11 2018 ዓ.ም ጠዋት ላይ በደባርቅ ዩኒቨርሲቲ ግቢ ውስጥ ተማሪዎች የምግብ እጥረት አለ ይስተካከልልን ብለው ሰላማዊ ሰልፍ በወጡበት ወቅት የግቢው ዘበኞች ተኩስ ከፍተው የ2 ተማሪዎች ህይወት እንዳለፈና ሌሎች ላይ ጉዳት እንደደረሰ አዩዘ ሀበሻ ደረሰኝ ባለው መረጃ አመላክተዋል። ኢትዮጵያ ከቀይ ባህር የተገፋችው በቀኝ ገዢዎች ተንኮል መሆኑ ተነገረ። ኢትዮጵያ ከቀይ ባህር የተገፋችው በአውሮፓ ቀኝ ገዢዎች የተቀናበረ የረጅም ጊዜ ተንኮል እንደሆነ ከኢቲቪ ሀገር ጉዳይ ጋር ቆይታ ያደረጉት አቶ አፈወርቅ በዳዊት ተናግረዋል። ጣሊያን ከተሸነፈችበት ከሁለተኛ የዓለም ጦርነት በኋላ በነበረው የ1945 የፓሪስ ጉባኤ በወቅቱ ጠቅላይ ሚኒስተር በነበሩት ጸሐፊ ትዕዛዝ አክሊሉ ሀብተወልድ አማካኝነት የአሰብ ጉዳይ ለጉባኤው ቀርቦ አሰብ ለኢትዮጵያ እንደሚገባት መወሰኑን አስታውሰዋል። ተመድ በ1950 ታህሳስ ወር በካሄዱ ጉባኤ የኤርትራ ኮሚሽን አቋቁሞ እንደነበር አስታውሰው ኮሚሽኑ የተቋቋመው የኤርትራ ህዝብ ፍላጎት
ነጻነትና ደህንነት፣ የቀጠናው ሰላምና ደህንነት እንዲሁም የኢትዮጵያ የባህር በር የማግኘት መብትን ማዕከል አድርጎ እንደነበር ጠቅሰዋል። የኢትዮጵያን የባህር በር ጥያቄ ለመመለስም ኤርትራ ከኢትዮጵያ ጋር በኮንፌዴሬሽን እንድትዋሃድ መወሰኑን ነው አቶ አፈወርቅ የተናገሩት። ይህ የተመድ ውሳኔ ማንም ሊገፋው የማይችለው ግልጽ ውሳኔ እንደሆነና ኢትዮጵያም ከዚያን ጊዜ ጀምሮ እስከ ደርግ ውድቀት ድረስ የባህር በር ባለቤት ሆና መቆየቷን አስታውሰዋል። ኢህአዴግ ኢትዮጵያ የባህር በር አጥታባታለች የሚለው የቅኝ ግዛት የድንበር ስምምነት በየትኛውም ሕግ ተቀባይነት የሌለ ነው ብለዋል። በወቅቱ ስልጣን ላይ የነበረው አካል የሽግግር መንግስት መሆኑን ያስታወሱት አቶ አፈወርቅ በዚያን አካል የተደረገው የሪፈረንደምና ኢትዮጵያን የባህር በር የማሳጣት ውሳኔዎች ህጋዊ ተቀባይነት እንደሌላቸው ገልጸዋል። እነዚህ ህጋዊ መንገድን ያልተከተሉ አካሄዶች እንዳለ ሆነው እንኳን ስልጣን ላይ የነበረው አካል ኢትዮጵያ ከባህር ያላትን ርቀትና የአካባቢውን ሰላም ለማስጠበቅ ያላትን አስተዋጽኦ በመጥቀስ መከራከር ይችል እንደነበር አስተዋል። ወደ ውጭ መረጃ ስናልፍ በቪየትናም የጎርፍ መጥለቅለቅ 41 ሰዎች ሞቱ። በቪየትናም በደረሰ የጎርፍ መጥለቅለቅ ቢያንስ 41 ሰዎች ሲሞቱ እስካሁን ድረስ 9 ሰዎች መጥፋታቸውን ተገልጸዋል። ይህ የጎርፍ መጥለቅለቅ ከ52,000 በላይ ቤቶችን ሲያሰጥም ግማሽ ሚሊዮን የሚሆኑ ቤተሰቦችና የንግድ ተቋማትን ከአገልግሎት ውጭ አድርጋቸዋል። በ10 ሺዎች የሚቆጠሩ ነዋሪዎችም አካባቢያቸውን ለቀው ተሰደዋል። በአንዳንድ አካባቢዎች የዝናቡ መጠን ባለፉት 3 ቀናት ውስጥ 1.5 ሜትር አልፏል። በአንዳንድ ቦታዎች ደግሞ በ1993 ከተከሰተው ከፍተኛ መጠን የነበረውን 5.2 ሜትር መጠን ሳይበልጥ አይቀርም ነው የተባለው። በቅርብ ወራት ውስጥ ቪየትናም በአስከፊ የአየር ሁኔታ ክፉኛ ተመታለች። ካልማጊና በኋላ የተባሉ 2 አውሎ ነፋሶች በጥቂት ሳምንታት ሊነሱት አስከፊ ሞትና ውድመት አስከትለው ነበር። እንደ ሀገሪቱ መንግስት መረጃ በዚህ የፈረንጆቹ ዓመት ከጥር እስከ ጥቅምት ባለው ጊዜ ውስጥ በቪየትናም በተከሰቱ የተፈጥሮ አደጋዎች የደረሰው ጉዳት መጠን $2 ቢሊዮን ይገመታል። በመሬት መንሸራተት ምክንያት ዋና ዋና መንገዶችንና አውራ ጎዳናዎች ከተበላሹ በኋላ በጎርፍ የታጠቀው ግዛት የአስቸኳይ ጊዜ አዋጅ አውጀዋል። በአካባቢ ያለው ዝናባማ የአየር ሁኔታ እስከ እሁድ ድረስ እንደሚቀጥል የሚጠበቅ ሲሆን ሰዎችን ከአደጋ ለማሸሽ ወታደራዊ ኃይሎችና የፖሊስ አባላት የአደጋ ጊዜ መጠለያዎችን ለማዘጋጀት ተሰማርተዋል። የደቡብ አፍሪካ ምሁራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያሰሙትን በነጭ ገበሬዎች ላይ የዘር ማጥፋት እየተፈጸመ ነው የሚለውን ክስ አጥብቀው ተቃውመዋል። ምሁራኑ በኔ ስም አይሆንም የተባለ ቡድን አቋቁመው ትራምፕ በደቡብ አፍሪካ ላይ ያሰሙትን ክስ እየተቃወሙ ይገኛሉ። የእንቅስቃሴው አባል የሆኑት ዶክተር ሊንዲ ኮርትስ በጆሃንስበርግ ከሚካሄደው የጂ20 ጉባኤ በፊት ባደረጉት ንግግር ነው። ይህ ትርክት በሀገር ውስጥና በውጭ ባሉ ቀኝ ዘመን ፖለቲከኞች የሚገፋ ነጭ አፍሪካውያን የዘር ማጥፋት ሰለባዎች ናቸው የሚል እንደሆነ ገልጸዋል። እንደ ምሁራን ገለጻ ሁሉም ደቡብ አፍሪካውያን የጥቃቱ ሰለባ ናቸው እንጂ እንደ አንድ ቡድን ከሌላው በተለየ ዓላማ አልተደረገም ብለዋል። ትራምፕ የጂ20 ጉባኤን አልካፈልም ያሉበት ምክንያት የደቡብ አፍሪካ ገበሬዎች መድሎ ይደርስባቸዋል የሚለው ክስ ነው። ሀገሪቱ ከጉባኤው እንድትባረርም የጠየቁ ሲሆን በደቡብ አፍሪካ ላይ 30 በመቶ የሆነ ቀረጥ መጣላቸው ይታወቃል። ዶክተር ኮርትስ እንደሚሉት የትራምፕ ዓላማ አፍሪካውያን በመጠቀም በአሜሪካ ውስጥ የዘር ፖለቲካን ማራመድ ነው። በደቡብ አፍሪካ የሲቪል መብቶች ድርጅት የሆነው ኦፍ ሪፎርም ዋና ስራ አስፈጻሚ ካሊ ክሪል በበኩላቸው ትራምፕ የነጭ አፍሪካውያን የግል መሬት በመንግስት የተወረሰ ነው በማለት አሜሪካውያን ባለሀብቶች ወደ ደቡብ አፍሪካ እንዳይመጡ ያደረጉ ነው ብለዋል። ከጥቂት ወራት በፊት ትራምፕ የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናብታችኋለን። ሰላም።